ዛሬ በጣም ደስ ብሎኛል። ወንድሜ ከብዙዎቹ ፕሮጀክቶች ውስጥ አንዱን የመጀመሪያውን ሰርቶ ጨርሷል። ከዚህ በላይ እንደሚሰራ አልጠራጠርም። እንወዳለን። ወንድሜ ከጎኔ ስለነበርክ በጣም አመሰግናለሁ። እስከምንጨርስ እስካሁን ሰዓት ድረስ አብሮኝ ሲለፋ ነበር። ፊዶዬ ቢግ ላቭ ኤንድ ቢግ ሪስፔክት። እኔ አባቴ ተማመንብሻለሁ። በብዙ ስራዎች እንጠብቀዋለን። እንወዳችኋለን። ሰባዊነትን ድንበር ተሻግረህ እንዲሁም ደግሞ ሰባዊነት ድንበር እንደሌለው አሳይተናል። እጅግ በጣም እናመሰግናለን። ታዋቂ ኢትዮጵያዊ ቲክቶከር እንግዲህ ጆን ዳንኤል በኦሮሚያ ክልል ከ10 ሺህ በላይ የሚሆኑ የአንድ መንደር ነዋሪዎች ያለባቸውን የንጹህ ውሃ እጥረት ለመፍታት እንግዲህ ራሱና የቲክቶክ ተከታዮችን በማስተባበር በቦታው ላይ በተደጋጋሚ በመገኘት እንግዲህ እንደምትመለከቱት ንጹህ ውሃ እንዲወጣ አድርጓል። እንዲሁም ደግሞ በአካባቢው ላይ ተገኝቶም እንግዲህ የተፈጠሩትን ነገሮች በራሱ የማህበራዊ ትስስር ገጽ በቲክቶክ ገጹ ላይ አሳይቶናል። እጅግ በጣም ሊመሰገን ይገባል። እንደዚህ አይነት ጥሩ ስራን እንዲሁም ደግሞ ማህበራዊ ሚዲያን በእንደዚህ አይነት መልኩ የሚጠቀሙ ወጣቶችን ልናበረታታና ልናመሰግናቸው ይገባል። እናመሰግናለን። እንደዚህ አይነት ጥሩ ስራዎች መበረታታት አለባቸው። በሌሎች መረጃዎች በድጋሚ መለሳሉ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ዛሬ በጣም ደስ ብሎኛል። ወንድሜ ከብዙዎቹ ፕሮጀክቶች ውስጥ አንዱን የመጀመሪያውን ሰርቶ ጨርሷል። ከዚህ በላይ እንደሚሰራ አልጠራጠርም። እንወዳለን። ወንድሜ ከጎኔ ስለነበርክ በጣም አመሰግናለሁ። እስከምንጨርስ እስካሁን ሰዓት ድረስ አብሮኝ ሲለፋ ነበር። ፊዶዬ ቢግ ላቭ ኤንድ ቢግ ሪስፔክት። እኔ አባቴ ተማመንብሻለሁ። በብዙ ስራዎች እንጠብቀዋለን። እንወዳችኋለን። ሰባዊነትን ድንበር ተሻግረህ እንዲሁም ደግሞ ሰባዊነት ድንበር እንደሌለው አሳይተናል። እጅግ በጣም እናመሰግናለን። ታዋቂ ኢትዮጵያዊ ቲክቶከር እንግዲህ ጆን ዳንኤል በኦሮሚያ ክልል ከ10 ሺህ በላይ የሚሆኑ የአንድ መንደር ነዋሪዎች ያለባቸውን የንጹህ ውሃ እጥረት ለመፍታት እንግዲህ ራሱና የቲክቶክ ተከታዮችን በማስተባበር በቦታው ላይ በተደጋጋሚ በመገኘት እንግዲህ እንደምትመለከቱት ንጹህ ውሃ እንዲወጣ አድርጓል። እንዲሁም ደግሞ በአካባቢው ላይ ተገኝቶም እንግዲህ የተፈጠሩትን ነገሮች በራሱ የማህበራዊ ትስስር ገጽ በቲክቶክ ገጹ ላይ አሳይቶናል። እጅግ በጣም ሊመሰገን ይገባል። እንደዚህ አይነት ጥሩ ስራን እንዲሁም ደግሞ ማህበራዊ ሚዲያን በእንደዚህ አይነት መልኩ የሚጠቀሙ ወጣቶችን ልናበረታታና ልናመሰግናቸው ይገባል። እናመሰግናለን። እንደዚህ አይነት ጥሩ ስራዎች መበረታታት አለባቸው። በሌሎች መረጃዎች በድጋሚ መለሳሉ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ።